ሰላም ጤና ይስጥልኝ የሲሎ ቲዩብ ቤተሰቦች እንደምን ቆይታችኋል? የሰዓቱን ዜና ይዤላችሁ ቀርብ ያለው ከዜናዎቹ ጋር ሐሰን ሁሴን ነኝ። አብራችሁን ቆዩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ወታደሮቻቸው ለፋሲካ በዓል የተኩስ አቁም እንዲደረግና ማንኛውም ወታደራዊ እንቅስቃሴ እንዲያቆሙ ማዘዛቸውን ተናግረዋል። ቭላዲሚር ፑቲን በትናንትናው ዕለት ለ30 ሰዓታት እስከ እሁድ እኩለ ሌሊት ድረስ የሚቆይ የተኩስ አቁም ያወጁ ሲሆን የሩሲያ ወታደሮች የሚፈጸሙ ጥሰቶች ካሉ ምላሽ ለመስጠት ዝግጁ እንዲሆኑም አሳስበዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም አገራቸው ይህን የተኩስ አቁም እንደምታከብር ቢናገሩም ሞስኮ ቃሏን አጥፋለች ሲሉ ከሰዋል። ሩሲያ እንዲህ በድንገት ሙሉ በሙሉና ያለምንም ቅድመ ሁኔታ የመሳሪያዎቿን ላንቃ ጸጥ ለማሰኘት ከወሰነች ዩክሬንም በሩሲያ ውሳኔ መሰረት እርምጃ ትወስዳለችም ብለዋል። ተግባራችን ተመጣጣኝና አቻ ይሆናል። ሙሉና ቅድመ ሁኔታ የሌለው የ30 ቀን የተኩስ አቁም ሀሳብ በጠረጴዛው ላይ እንደተቀመጠ ነው። ምላሹ ከሞስኮ መምጣት አለበት ሲል በኤክስ ገጻቸው ላይ ጽፏል። አክለውም ሩሲያ በኩርስክና ቤልጎሮድ አካባቢዎች ውጊያ መቀጠሏንና የሩሲያ ሰው አልባ አውሮፕላኖች አሁንም ጥቃት እየፈጸሙ መሆኑን ተናግሯል። ፕሬዝዳንቱ በአንዳንድ አካባቢዎች ተኩስ መቆሙንም ተናግሯል። ዩክሬን የተኩስ አቁሙን ከፋሲካ ምሽት በላይ ለማራዘም ዝግጁ መሆኗን ዜሌንስኪ ተናግሯል። ቀደም ሲል አሜሪካ የ30 ቀን የተኩስ አቁም ሀሳብ ያቀረበች ሲሆን ዩክሬን ተስማምታም ነበር። ለፑቲን መግለጫ በኤክስ ገጻቸው ላይ ምላሽ የሰጡት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ፑቲን ለተኩስ አቁም ዝግጁ መሆኑን መግለጫ ሰጥቷል። ከ30 ቀናት ይልቅ 30 ሰዓታትም ብለዋል። እንዳለመታደል ሆኖ የሚሰጠው መግለጫ ከድርጊቶቹ ጋር የማይጣጣሙ መሆናቸውን የሚያሳይ ረዥም ታሪክ አለን። ቃላቶቹ ሊታመኑ እንደማይችሉ እናውቃለን። እናም ከቃላቱ ይልቅ ድርጊቶቹን እንመለከታለን ብለዋል።